በሩሲያ ጥቃት ምክንያት የኔቶ ኃይል በተጠንቀቅ ቆሟል። ሩሲያ በዩክሬን ላይ ከ600 በላይ ድሮኖችና 50 የሚሆኑ ሚሳኤሎችን በማስወንጨፍ በጦርነቱ ታሪክ ታይቶ የማይታወቅ ግዙፍ ጥቃት ፈጽማለች። ይህ ጥቃት ወደ ፖላንድ ድንበር መጠጋቱን ተከትሎ በምስራቅ አውሮፓ የሚገኘው የኔቶ ጥምረት ከፍተኛ ስጋት እንዲያድርበት አድርጓል። የፖላንድ አየር ኃይል የኔቶ አጋር አውሮፕላኖችን ጨምሮ ለጥቂት ሰዓታት በድንበር አካባቢ ከፍተኛ ጥበቃ ሲያደርጉ የነበረ ሲሆን ይህም ሩሲያ ሆን ብላም ይሆን በስህተት ወደ ፖላንድ የአየር ክልል የምታስገባውን ሚሳኤል ለመምታት ታስቦ የተደረገ ነው። በፈረንሳይ የባህር ኃይል አካባቢ ድሮኖች ታይተዋል። ድሮኖቹ የታዩት የፈረንሳይ ኒውክሌር ሰርጓዥ መርከቦች በሚይዘውና ከፍተኛ ጥበቃ በሚደረግለት የኢሎንግ ጣቢያ ላይ ነው። አምስቱም ድሮኖች በአንድ ጊዜ መታየታቸው የተቀናጀ የመረጃ አሰባሰብ ወይም ማስፈራሪያ ሊሆን ይችላል ተብሎ ተጠርጥሯል። ፈረንሳይ ድሮኖቹን ለማክሸፍ የኤሌክትሮኒክስ መዝጊያዎችን ወይም ጃሚንግ እና ሌሎች ጸረ ድሮን መሳሪያዎችን ተጠቅማለች። ይህ ክስተት በአውሮፓ የሚገኙ ወሳኝ የጦር ጣቢያዎችን ለድሮን ጥቃት ተጋላጭ መሆናቸውን አሳይቷል። የአሜሪካና የዩክሬን ድርድር በዶናልድ ትራምፕ አማካሪዎችና በዩክሬን ባለሥልጣናት መካከል በፍሎሪዳ ሲካሄድ የነበረው ድርድር ያለ ስምምነት መጠናቀቁ በዲፕሎማሲው ረገድ ወደ ኋላ መመለስ ተደርጎ ታይቷል። በዚህ መሃል ሩሲያ በመላው ዩክሬን ባደረገችው ከፍተኛ የሚሳኤል ጥቃት በመሠረተ ልማቶች ላይ ጉዳት መድረሱንና የዛፖሪዥያ የኒውክሌር ጣቢያ የኤሌክትሪክ ኃይል አቅርቦት ላልተወሰነ ጊዜ መቋረጡን ዩክሬን ገልጻለች። የኒውክሌር ማቀዝቀዣዎቹ በኃይል እጥረት ምክንያት ሥራ ካቆሙ የኒውክሌር አደጋ ወይም ሜልትዳውን ሊከሰት እንደሚችል ዓለም አቀፉ የኒውክሌር ኢነርጂ ኤጀንሲ አስጠንቅቋል። የአፍጋኒስታንና የፓኪስታን ድንበር ላይ ግጭት ተፈጥሯል። በስፒን ቦልዳክ ድንበር የተከሰተው ግጭት በድንበር አጠቃቀምና በጸጥታ ጉዳዮች ላይ በሁለቱ ሀገራት መካከል የነበረውን ውጥረት መፈንዳቱን ያሳያል። ግጭቱ የታሊባን ባለሥልጣናት ፓኪስታን ቀድማ ተኩስ ከፈተች በሚል በከፈቱት ክስ ተባብሷል። የሟቾች ቁጥርም 5 መድረሱና ሲቪሎች መጎዳታቸው አካባቢው ለሰብአዊ እርዳታ እንቅስቃሴ አስቸጋሪ እንዲሆን አድርጎታል። ኳታርና ግብፅ የሰላም ጥሪ ያቀረቡ። ኳታርና ግብፅ እስራኤል ከጋዛ እንድትወጣና ጦርነቱ ቆሞ አካባቢው በዓለም አቀፍ ኃይሎች እንዲጠበቅ ያላቸውን ጽኑ ፍላጎት አሳይተዋል። እስራኤል የራፋ ድንበርንና ጋዛን ሙሉ ለሙሉ ለመልቀቅ ፈቃደኛ ለመሆኗና ሐማስ ትጥቁን እንዲፈታ የሚቀርበው ግፊት ለተኩስ አቁሙ መሳካት ትልቁ እንቅፋት ሆኖ ቀጥሏል። የፑቲንና ሞዲ የኒው ዴሊ ጉባኤ ሩሲያ በምዕራባውያን ማዕቀብ ውስጥ ብትሆንም ለህንድ የነዳጅና የኒውክሌር ቴክኖሎጂ አቅርቦትን ማረጋገጧ በሁለቱ ሀገራት መካከል ያለው ግንኙነት ጠንካራ መሆኑን አሳይቷል። ህንድ ከሩሲያ ነዳጅ ብትገዛም ከአሜሪካ ጋር ያላትን የንግድ ግንኙነት ላለማበላሸት ጥንቃቄ እያደረገች ነው። ይህም ህንድ ገለልተኛ የውጭ ፖለቲካ ለመከተል የምታደርገውን ጥረት ያሳያል።